ሰላም እንደምን አላችሁ? እግዚአብሔር ይመስገን። አሜን። የቅዱሳን አምላክ ስሙ የተመሰገነ ይሁን። ከየት ጀምሬ ወዴት እንደሚሄድ አላውቀውም። እጅግ በጣም በተደበላለቀ ስሜት ውስጥ ነው ያለሁት። ሀገራችን ኢትዮጵያ እጅግ በጣም ብዙ ዋጋ ያስከፈለችን እንዳለች ነው እየተሰማኝ ያለው። ቤተሰቦቻችን እጅግ በጣም ብዙ ዋጋ እየከፈሉ ናቸው። እኔ ተወልጄ ያደግኩት በምስራቅ አርሲ በጉና ወረዳ ነው። የ12ኛ ክፍሌንም እስከማጠናቀቅ ድረስ በዛው ነው የኖርኩት። እጅግ በጣም ሰላማዊ ሀገር ነበረ። ከ2 ዓመት ምናምን አካባቢ ጀምሮ እንደ ቤተሰብ እጅግ በጣም ብዙ ዋጋ መክፈል የጀመርንበት ዘመን ሆኖ ግን እስካሁን ደርሰናል። የዛሬ 2 ዓመት ምናምን አካባቢ በዚሁ በጉና ወረዳ በጋዶ ቀበሌ የሚኖር አንድ ዘመዳችን ነበረ። እጅግ በጣም መልካም የሆነ የሀገር አባት አያኖ ጥላሁን ይባላል። ይህ አባታችን እጅግ በጣም ሀገሩን የሚወድ ለብዙዎች የችግራቸው መፍትሄ ሆኖ እያገለገለ የነበረ ሰው፣ ብዙዎችን ድሆችን በመርዳት የሚታወቅ የድሆች አባት የሚባል ለብዙ ቤተሰብ ችግር ፈቺ ሆኖ ብዙ ዋጋ የከፈለ አባት ነበረ። ምክንያቱ ባልታወቀ ሁኔታ በቤቱ መጥተው የታጠቁ ሰዎች ከገደሉት 2 ዓመት አለፈው። ድንገት ሞቶ ቀረ፣ ድንገት ተገደለ። ከዛ በኋላም ቤተሰቦቹ እጅግ በጣም ብዙ ዋጋ ከፈሉ። ቤተሰቡ ብቻ ሳይሆን እንደ ቀበሌም ጭምር ያ አካባቢ እጅግ በጣም ብዙ ዋጋ የከፈለበት ሁኔታ ተፈጠረ። የዛሬ ዓመት ከዓመት በኋላ ሰኔ 9 በአጎራባች ቀበሌ የሚኖር በመሶ ቄንጥራ የሚባል ቀበሌ የሚኖር የነበረ የእህቴ ባል ወንድሜ ማለት ነው፣ ብዙአየሁ አራጋው ይባላል። ሰኔ 9 ከብቶቹን አስገብቶ ቤት ገብቶ ለማረፍ እየተዘጋጀ ባለበት ሁኔታ ድንገት የታጠቁ ሰዎች ገብተው እጅግ በጣም አሰቃቂ በሆነ ሁኔታ በጥይት ጨፍጭፈው ገለውታል። ይህ ሰው እጅግ በጣም መልካም የሆነ ሰው፣ ጀግና፣ ሀገሩን ወዳድ፣ ባንዲራውን ወዳድ፣ ታታሪ ገበሬ፣ ለድሆች የሚራራ፣ በአንድ እጁ እርፉን በአንድ እጁ ባንዲራውን ይዞ እጅግ በጣም የሀገሩን ፍቅር ለየት ባለ መንገድ የሚገልጽ የሚያከብር የነበረ እጅግ በጣም ጀግና ሰው ነበረ። ድንገት ገደሉት። ሰኔ 9 2017 ማለት ነው። ዓመቱ ሰኔ 9 አለፈ። የዛሬ 3 ወር 4 ወር ምናምን አካባቢ በወረዳችን ከተማ አባጀማ በሚባል ከተማ የልኳንዳ ስራ በመስራት የሚተዳደር የነበረ አንድ አባታችን ነበረ። ጉልላት ይባላል፣ ጉሌ ይሉታል። እጅግ በጣም መልካም የሆነ ቅን የሆነ ሰው ነበረ። ተማሪ በነበርንበት ሰዓት ስናገኝ ከፍለነው ሳይኖረን ደግሞ ገብተን በልተን አይዟችሁ ልጆች እያለ ያስተማረን መልካም አባታችን ነበረ። ከአዳማ ተሳፍሮ ወደ ቤቱ እየሄደ ባለበት ሁኔታ መንገድ ላይ ያልታወቁ ሰዎች፣ የታጠቁ ሰዎች ቤተሰቦቹንም አግተው በመውሰድ እሱንም በመግደል ብዙ ችግር የተከሰተበትንም ክስተት እናስታውሰዋለን። እዚህ እሱም በአጋጣሚ በዚሁ ሁኔታ ተገድሎ ያው አስከሬኑ ተፈልጎ እንደተቀበረ የሚታወስ ነው። የዛሬ 15 ቀን 20 ወይም ወር አካባቢ ላይ በዚሁ ቀበሌ በዚሁ ወረዳ ውስጥ በሄቾ በሚባል አካባቢ ይኖር የነበረ የወንድሜ ሚስት አጎት ነው። ደጀኔ ሩፌ ይባላል። በአጋጣሚ ይህ ሰው ከልጁ ጋራ ሃይ ስኩል አብሬው በአንድ ቤት ተምሬያለሁ። እጅግ በጣም ወዳጄ ጓደኛዬ ነው። ብዙ ውለታ የሚያዋልልኝም ልጅ ነው። ይህ ሰውዬ ደጀኔ ሩፌ ወይም አቶ ደጀኔ ሩፌ ይባላል። በጣም ታታሪ ገበሬ፣ ጀግና፣ ስራ ወዳድ የነበረ ሰው ነው። በተማሪነትም ጊዜ እጅግ በጣም ብዙ ሲያበረታታኝና አይዞህ ሲለኝ የነበረ መልካም አባት ነው። እንግዲህ ይህ ሰው ምሽት ላይ ከተኛበት ያልታወቁ የታጠቁ ሰዎች መጥተው ወስደውት ረሽነውት አውሬ በልቶት
በማግስቱ የተገኙ አካሎቹ ተለቃቅመው ተቀብረዋል። በዛው አካባቢ ምናልባትም የዛሬ ሳምንት ኦር በዚህ አካባቢ ላይ የተከሰተ ሌላ ክስተት እዛው አካባቢ ምናልባትም በረኤ 40 ቀበሌ ጦሴ በሚባል ልዩ ቦታው የሚኖሩ ቤተሰቦቻችን ነበሩ። ሌሎች ቤተሰቦች ማለት ነው። ሁለት ሰዎች አንድ ወንድና አንድ ሴት እንደዚሁ ተገድለው ተቀብረዋል። እንግዲህ እነዚህ አሁን እየዘረዘርኳቸው ያለዋቸው ምንድነው ቤተሰቦቻችን እንደ ቤተሰብ አልቅሰው ቆመው የቀበሯቸው ከብዙዎቹ በጥቂቱ በሙሉሜ ቀርሳ አካባቢ ያሉትንም ሳልቆጥር በሽርካ አካባቢ ያሉ ወገኖቻችንንም ሳልቆጥር ሌሎች ተጨማሪ በአሰኮና በተለያዩ የአርሲ አካባቢዎች ያስተናገድናቸውንም ችግሮችም ሳልጨምር እነዚህን ከብዙ በጥቂቱ ምናልባትም ሚዲያም ምንም ያላያቸውም ያልሰማቸውም ችግሮችን አሁን ለእናንተ እያደረስኳቸው ያለሁት። አላውቅም ምን ማድረግ እንዳለብኝ ግራ ስለገባኝ ነው። ወደዚህ ማምጣቱም ብዙ አስፈላጊ ነው ብዬ አላስብም። ምክንያቱም መስማት ከሚገባን በላይ ሰምተናል፣ ግን ምንም አይነት የመፍትሄ አቅጣጫ የለም። ግን ደግሞ አንዳንዴ ህሊና ከራስ ጋር ይጣላልና ምን ማድረግ እንዳለብኝ ሲጠፋኝ እስኪ ለማንኛውም ልተንፍሰው በሚል ወገዝ እጅግ በጣም አስቸጋሪ ጊዜ እያሳለፍን ነው ወገኖቻችን። ቤተሰቦቻችን እጅግ በጣም ብዙ ዋጋ እየከፈሉ ናቸው። መፍትሄው ምንድነው? የችግሩስ ባለቤት ማን ነው? መፍትሄውንስ ሊሰጥ የሚችለው ማን ነው? ቤተክርስቲያን ናት? መንግስት ነው? ህዝብ እንደ ህዝብ ነው? እየኖርን ያለነው ኢትዮጵያ ውስጥ ነው አይደለም? የሚያስተዳድረን አንድ መንግስት ነው አይደለም? የምንመራባት ቅድስት የሆነች ቤተክርስቲያን ደግሞ አለችንም አይደል? እነዚህ ሁሉ አካላት ታዲያ ለዚህ ችግር አቅም አጥተው ነው ወይ? ምናልባት እንግዲህ ብዙ ነገሮችን መናገር ሊከብድ ይችላል፣ አላውቅም። ግን አጭሩና እጅግ በጣም ወሳኙ ነገር ምንድነው? ችግሩ እንደ ችግር አለ፣ ግን እባካችሁ መፍትሄ ስጡን። ቤተሰቦቻችን እጅግ በጣም ብዙ ዋጋ እየከፈሉ ናቸው። ብዙ መጥፋት የሌለበት ህይወት እየጠፋ ነው። ብዙ መውደም የሌለበት ንብረት እየወደመ ነው። ብዙ መከፈል የሌለበት ዋጋ እየተከፈለ ነው። ሰላም እጅግ በጣም በብዙ መንገድ ዋጋ እያስከፈለ ነው። የሰላም እጦት እጅግ በጣም ከአቅም በላይ ሆኗል። እዚህ መሀል ሀገር እንደፈለገን ሰርተን እየገባን ኑሮ ተወደደ፣ ዘይት ጤፍ ተወደደ እያለን እኛ አንዳንዴ ቅንጦት ሁላ የምናወራ እስከሚመስለኝ ድረስ ማለት ነው። እና ምንድን ነው ማድረግ የሚቻለው? አሁን ግራ የገባው ነገር እኮ ነው። እጅግ በጣም አስጨናቂ ጊዜ ላይ ነው ያለነው። አረ መፍትሄው ምንድን ነው? ችግሩስ የት ነው ያለው? ችግሩን ተውሽ፣ ወደ መፍትሄውስ እስኪ እንዴት ነው የሚካሄደው? በቃ ዝም እንደ ፊልም አክተር ፊልም መጨረሻውን ታሪክ አጨራረሱን እንደሚያይ የፊልም ተመልካች እንደው ዝም ብለን እንደ ፊልም እየተመለከትን በቃ እንጠብቅ ማለት ነው? መጨረሻው ምንድን ነው? ማነውስ ተጠያቂው? ጠያቂውስ ማን ነው? ገዳዩስ ማን ነው? ገዳዩስ ለመግደል ያነሳሳው ወይስ የመግደሉ ምክንያቱስ ምንድን ነው? ይሄ ምክንያቱ አልታወቀም ወይ? ካልታወቀስ የሚታወቅበት መንገድ አይፈለግም ወይ? ከታወቀስ ወደ መፍትሄ ለምን አይገባም? ለምን እጅግ በጣም መከፈል የሌለበት ውድ የሰው ህይወት ለምን በዚህ ልክ ዋጋ ይከፍላል? በጣም ያሳዝናል፣ በጣም ያስጨንቃል። እግዚአብሔር አምላክ የሀገራችንን ሰላም ይመልስልን። በጣም የሚያሳዝንበት ዘመን ላይ ደርሰናል። አላውቅም፣ እግዚአብሔር ይሁነን ከማለት ውጪ ምንም ከዚህ በላይ ሌላ አልችልም።